ጊዮርጊስ ማለት ኮከብ ብሩህ ሐረገ ወይን ፀሐይ ማለት ነው። ቶማስስ ዘልዳ እንዲለው ሀገሩ ልዳ ነው። አባቱ ዞሮንቶስ ይባላል። በልዳ መስፍንነት ተሹሞ ይኖር ነበር። እናቱም ቴዎብስታ ትባላለች። ማርታ፣ ድስያ የሚባሉ እህቶችም ነበሩት። 10 ዓመት ሲሆነው አባቱ ሞቶ ሌላ መስፍን ተሹሞ ደግ ክርስቲያናዊ ነበርና ከቤቱ ወስዶ እያስተማረ አሳደገው። እርሱም ፈረስ መጋለብ፣ ቀስት መወርወር ለመደ። ጦር ሜዳ ወጥቶ ከጠላቶቹ መሃል ገብቶ እኔ የክርስቶስ ወታደር ጊዮርጊስ መጣሁባችሁ ሲላቸው ደንግጠው ይሸሹ ነበር። እንዲህ እያለ አድጎ 20 ዓመት ሲመላው መስፍኑ የ15 ዓመት ቆንጆ ልጅ ነበረችውና እርሷን አግብቶ ሀብቱን ወርሶ ይኑር ብሎ ድግስ ሲደግስ ዳስ ሲያስጥል ጌታ ቅዱስ ጊዮርጊስን ለዚህ አላጨውምና የመስፍኑን ነፍስ ወሰደ። እርሱም ሐዘኑን ጨርሶ ወደ ቤሩት ሄደ።